ሚዲያ የምትከታተሉ ተመልካቾቻችን የጥያቄዎቻችሁ የተሰኘ ፕሮግራማችን ነው። በዚህ ፕሮግራማችን ላይ ከተለያዩ ሰዎች የምንቀበላቸውን በኢሜል የምንቀበላቸውን ጥያቄዎች የምናስተናግድበት ነው። ዛሬም ደግሞ አዲስ ጥያቄ ይዘንላችሁ ቀርበናል። በዚህም ጥያቄ ደግሞ ከእግዚአብሔር የምንማራቸውን ነገሮች አንድ ላይ ከመጽሐፍ ቅዱስ እንመለከታለን። እንግዲህ የዛሬው ደግሞ ጥያቄ የላከችልን እሌኒ የምትባል አንድ የምትከታተለን ሰው ናት። ጥያቄው መዳንን የተመለከተ ነው እና እንደዚህ ይላል። ዳግመኛ የተወለደ ክርስቲያን መዳኑን ወይም ደግሞ በሴት ከሆነ መዳኗን ሊያጡ ይችላሉ ወይ? መዳናችንን አንዴ ከተቀበልን በኋላ ልናጣው እንችላለን ወይ የሚል እይታ ያለው ነው። በዚህ ላይም ደግሞ እንደዛው ትንሽ የተከፋፈለ አመለካከቶች አሉ። አንዳንድ ሰዎች አንዴ ዳነ ሰው እስከ መጨረሻው ድረስ ድኗል የሚለው አመለካከት አለ። በአንዳንዶች ዘንድ ደግሞ መዳኔን ባጣውስ የሚል ፍርሃት አለ። በተለይ ደግሞ አንዳንድ ጊዜ አንዳንድ ሰዎች የሆነ እንኳን ኃጢአት ላይ በወድቅ እና በዛ መዳኔን በዛው ባጣውስ ከኔ ቢወሰድብኝስ የሚል ፍርሃት አለና ከዛ ጋር እንደዚህ ነው የሚያያዙ ጥቅሶችን ላንብብና እንደው በዚህ ሐሳብ ላይ ብንነጋገርበት ጥሩ ነው። ለምሳሌ ከዚህ ጋር ተያይዞ ከሚነሱ ክፍሎች ውስጥ አንዱ ዕብራውያን ምዕራፍ 10 ቁጥር 26 እና 27 ላይ እንደዚህ ይላል። የእውነትን ዕውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርብልንምና ብሎ ይናገራል። የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችንም ሊበላ ያለው እሳት ብርታት አለ ብሎ ማስጠንቀቂያ ይናገራል። ሌላም ደግሞ ክፍል ደግሞ ብንመለከት ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 20 ላይ በጌታችንና በመድኃኒታችን በክርስቶስ ዕውቀት ከዓለም ርኩሰት ካመለጡ በኋላ ዳግመኛዋ በእርሷ ተጠላልፈው የተሸነፉ ቢሆኑ ከፊተኛው ኑሯቸው ይልቅ የኋለኛው የባሰ ሆኖባቸዋል ብሎ በተለይም እዚህ ክፍል ላይ ስህተትንም ስለሚያስተምሩ ሰዎችም እያነሳ ነው የሚናገረው ጴጥሮስ ላይና እነዚህ አይነት ክፍሎችን ስንመለከት ቅድም እንግዲህ የታችን ካነሳችሁ ጥያቄ ጋር ይመሳሰልብናልና አንድ ሰው መዳንን ከተቀበለ በኋላ የተቀበለው መዳን ሊያጣው ይችላል? እግዚአብሔር ይወስደዋል ወይስ እንዴት ነው? እስቲ ከዚህ አንፃር እንመልከተው። ያው ከባድ ጥያቄ ነው። ያው ጀመረ ስለ ጥያቄው አሁንም አመሰግናለሁ። ግን ያው መዳን በጣም ሰፊ ሂደት ነው። በጣም በአንድ በኩል ቅጽበታዊ ምንነት አለው። ሰው ጌታችን መድኃኒታችን ኢየሱስ ክርስቶስን የግል መድኃኒት አድርጎ ሲቀበል ንስሐ ሲገባ ወደ እግዚአብሔር ሲመጣ ዳግመኛ ሲወለድ ዳነ። ኦልሬዲ በቃ የተረጋገጠ የሆነ ቅጽበታዊ እንትን አለው። እሱን ነው ዳግም ልደት የምንለው። ዮሐንስ 3 ላይ አይተነዋል ከዚህ በፊት። ያቺ ሞመንት አለች፣ ሰው የሚለወጥባት አዲስ ፍጥረት ይሆናል እና ዳነ። ግን የመዳን ገጽታችን ግን የሂደት ጉዳይም ደግሞ እንደሆነ መጽሐፍ ቅዱስ ያስተምረናል። እንድናለን ኮንቲኒዩስሊ ከዚህ ዓለም እየተለየን ወደ ክርስቶስ እየተጠጋን እንድናለን። ቲቶ መጽሐፍ ላይ ቅዱስ ጳውሎስ እንደሚለው ማለት ነው ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። ያ ጸጋ አንዴ ካዳንን በኋላ ዝም ብሎ የሚለይ ሳይሆን ኃጢአተኝነትና ዓለማዊ ምኞትን እየካደን የተባረከውን ተስፋችን የክርስቶስን ምጽአት እንድንጠብቅ ያስተምረናል ይላል እና ይቀጥላል። መዳን ደግሞ እግዚአብሔር በቀድነናል እንደን ደግሞ ያዳነን ያኖረናል። መጨረሻ ላይ ድነን የመክበር የምንለው የምንገባበት ደግሞ አልቲሜት የሆነ ወደ ሙላት ውስጥ እንገባለን። ከኃጢአት ጋር ማንታገልበት ይሄ ወደ ፍጽምና እንደርሳለን። አሁን ፍጽምና ፖዚሽናሊ ተሰጥቶናል። ፍጹማን ሆነናል፣ ቅዱሳን ሆነናል። በዛ ኮንቴክስት ነው የቆሮንቶስ ክርስቲያኖችን ቅዱሳን የሚላቸው ጳውሎስ። ቅዱሳን ለመባል ማይመጥኑትን በኋላ ስንገባ you can see በጣም ብዙ ነገር ነው። የኃጢአት ካታሎግ ነው የሚመዘው። ግን ደግሞ የእግዚአብሔር ቤተክርስቲያን ይላታል፣ ቅዱሳን ይላቸዋል። ይሄ ዝም ብሎ ለለበጣ የተጠቀመበት ሳይሆን ቢግ ቴዎሎጂካል እንትን ነው። ቅዱሳን ናቸው፣ ክርስቶስ በሰራው ስራ ቅዱሳን ሆነዋል። ግን ያንን ቅድስናቸውን ግን እስከ መጨረሻ ደግሞ ማስጠበቅ አለባቸው። ለሱ ነው ደግሞ የተጻፈው መጽሐፉና ከእግዚአብሔር ታማኝነትና ከእግዚአብሔር ስራ አንጻር ደህንነት የእግዚአብሔር ስራ ነው፣ ከእግዚአብሔር የተሰጠን ነው እና በሱ ውስጥ ነው ያለ ነው። ግን ደግሞ የሚቀጥል ነው። ከኃጢአት እየተለየን ወደ እግዚአብሔር የምንደርስበት ነው። መንፈስ ቅዱስ የተሰጠን ለእርሱ ነው ብለን እናምናለን። መጨረሻ ላይ እንዳልነው ደግሞ ሙላት ውስጥ እንገባለን። አሁን እንዳልከው አሁን እንግዲህ ዳግመኛ የተወለደና ወደ እግዚአብሔር የመጣ ሰው ይሄንን የመዳኑን ነገር ሊያጣ ይችላል ወይ ካልን መጽሐፍ ቅዱስ የሚሰጠን ክሎ አለ በአዲስ ኪዳን። እኔ ይሄንን ጥያቄ ስመልስ በብዙ ፍርሃትና ጥንቃቄ ነው መልሰው። ይሄንን ማድረግበት ምክንያት ምንድነው? አንደኛ በጌታ በኢየሱስ ክርስቶስ የዳኑ በፍርሃት እንዳይኖሩ
እፈራለሁ አንዳንድ ጊዜ መዳኔን ላጣው እችላለሁ በሚል አዚፍ እኛ የምናስጠብቀው ይመስል እኔም ማስጠብቀው መዳን የለኝም። በእግዚአብሔር ታማኝነት ላይ የተመሰረተ ነው። የእግዚአብሔር ታማኝነትን ሳስብ መደገፊያ እሱ ነው። ያዳነን እግዚአብሔር ነው፣ የሚያድነንም እግዚአብሔር ነው፣ የሚጠብቀንም እሱ ነው። አልቲሜትሊ ደግሞ የሚያጸናንና የሚያቆመን የእግዚአብሔር ታማኝነት ነው። የእኛ መልካም ስራ ሳይሆን የእግዚአብሔር ታማኝነት ነው። እና የወደዳቸውን እስከ መጨረሻ ይወዳቸዋል። እግዚአብሔር ታማኝ አምላክ ነው። ጠብቆ ለክብሩ ቀን ያቆመናል። ይሁዳ መጽሐፍ ላይ እንደሚለው ጠብቆ ለክብሩ ቀን ያለ ነውርና ያለ ነቀፋ ያቆመናል። ለቆሮንቶሳውያንም እንደዛ ይላቸዋል ጳውሎስ። ለዚህ እኮ ነው አሁን እሱማ እኛማ መዳናችንን አስጠብቀን የምንጨርስ ከሆነ እኮ ክብር ለኛ ይገባል። መጨረሻ ላይ ክብር ለእግዚአብሔር ይሁን የሚባለው እኮ ድነን ከጨረስን በኋላ ይገባል የሚባለው እኮ ያዳነንና የጠበቀን በታላቅ ምሕረት እግዚአብሔር ስለሆነ ነው። መዳኔን አጣው ይሆን አላጣው ይሆን በሚል ፍርሃት ውስጥና ሰቀቀን ውስጥ አልኖርም። ቢኮዝ በስራዬ አልጸደቅኩም፣ በስራዬ አልጸናም። በስራዬ ሳይሆን በእግዚአብሔር ታማኝነት ላይ ሪላይ ያደረገ ህይወት ያስፈልጋል። እና እንትኑ ጥሩ ነው፣ ጥንቃቄው ጥሩ ነው፣ ልቡ ጥሩ ነው። መዳኔን አጣው ይሆን የሚል ጥንቃቄ ጥሩ ነው። በፍርሃትና በመንቀጥቀጥ መዳናችሁን ፈጽሙ እንደሚል ጥሩ ልብ ነው። ምንም አልሆንም ከሚለው ይልቅ ጥሩ ልብ ነው። እኔ የደቀ መዛሙርቱ የኢየሱስ መጨረሻዎቹ ቀናት ውስጥ አሳልፎ ከመካከላቸው ከ12 እኮ ያውም ከ12 አንድ አሳልፎ ይሰጠኛል ሲል አብዛኞቹ ይደነግጡ ነበር ከይሁዳ በስተቀር። አብዛኞቹ እኔ ሆን የሚል ፍርሃት እስቲ ጠይቅ ማን ይሆን የሚል እንትን ነበራቸው። ይሁዳ ብቻ ነው እንትን ያልነበረው። እና ጥሩ ልብ ነው፣ ጥንቃቄ በጣም ጥሩ ልብ ነው። ግን በጣም ለፍርሃትና ለእንትን ደግሞ አሳልፎ ሲሰጥ ጥሩ አይደለም። ከዚህ የተነሳ በጣም እንጠነቀቃለን። መዳንን የሥራ እንዳናረገው፣ መዳንን በእኔ ሥራ የማቆመው እንዳናረገው። መዳን ከመጀመሪያ እስከ መጨረሻ በእግዚአብሔር ታማኝነት ላይ ነው። ከእምነት ወደ እምነት ነው። እንግዲህ የእግዚአብሔር ሥራ በሕይወታችን ከእምነት ወደ ሌላ እምነት ነው እንጂ ከእምነት ወደ ሥራ አይመጣም። እግዚአብሔር የሰጠኝን መዳን በሥራዬ አቆመዋለሁ ከሚል አስተሳሰብ ማውጣት መቻል አለብን ብዬ አስባለሁ። አት ዘ ሴም ታይም ግን በጥንቃቄ የምመልስበት ምክንያት እንደዚህ አይነት አስተሳሰቦች ደግሞ ለልቅነትና ለአጓጉል ህይወት አሳልፈው እንዳይሰጡ ደግሞ በጣም ያስፈራል። አንዴ የዳነ ሰው ምንም አይሆንም የፈለገ ቢሆን ወደሚል ዝርክርክነት እንዳያመጣን መጽሐፍ ቅዱስ እግዚአብሔር ታማኝ ነው እስከ መጨረሻ ይጠብቃችኋል የሚል መጽሐፍ ደግሞ ተጠንቀቁ ደግሞ ይላል። ተጠንቀቁ ይላል። አሁን አንደኛ ቆሮንቶስ ምዕራፍ 10 በጣም እንድንጠነቀቅ የሚያደርግ ነው። መንፈሳዊ እውነተኛ የሆነ መንፈሳዊ ልምምድን ተለማምዶ አለመጨረስ ይቻላል። የእግዚአብሔርን ፍርድ መቀበል ይቻላል። it's possible። አንደኛ ቆሮንቶስ ምዕራፍ 10 ከዚህ በፊትም አንስተነው ነበር። ሁሉም ያንን መንፈሳዊ መብል በሉ፣ ሁሉም ሙሴን ይተባበሩ ዘንድ ተጠመቁ። ለቆሮንቶስ እኮ ማስጠንቀቂያ እኮ ነው። ሁሉም ሙሴን ይተባበሩ ዘንድ ተጠመቁ፣ ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያንን መንፈሳዊ መጠጥን ጠጡ። ከአለት ያውም የጠጡት በቃ ክርስቶስን ከዛ አለት ነው የጠጡት። እና እግዚአብሔር የሰጣቸውን መና እግዚአብሔር ያጣቸውን ያ ሁሉ ስፒሪቹዋል ኤክስፒሪየንስ ያላቸው ግን በምድረ በዳ ታማኝ ባልሆኑ ጊዜ፣ ጣዖትን ባመለኩ ጊዜ፣ ዓለማዊነት በወረሳቸው ጊዜ የአብዛኞቹ አስከሬን በምድረ በዳ ቀረ ይላል፣ ታየ ይላል። እና ይሄን ደግሞ ለትምህርታችን ተጽፏል ብሎ ነው ጳውሎስ የሚጽፈው። ዝም ብሎ እንደ አንድ የብሉይ ኪዳን ታሪክ ይሄ ብሉይ ኪዳን ነው ብለን እንዳናልፈው፣ ይሄ ለትምህርታችን እኛን ለማስጠንቀቅ ነው። እንዲያውም የዘመን መጨረሻ የደረሰብንን እኛን ለማስጠንቀቅ ነው የተጻፈው ይላል። የተጻፈበት ምክንያት እሱ ነው። ለነሱ እኮ ምንም አይጠቅማቸው። ለነሱማ ከሞተ በኋላ ቢጻፍላቸው ምን ያደርግላቸው? መንፈስ ቅዱስ የጻፈልን የዘመን መጨረሻ የደረሰብንን እኛን ለማስጠንቀቅ ነው። የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል። እና ተጠንቅቀን እንድንኖር መጽሐፍ ቅዱስ ያሳየናል። አሁን ዕብራውያን ላይ ያነበብኩ የእግዚአብሔርን ልጅ የረገጠ ያንን የተሰጠውን የመንፈስ የኪዳኑን ደም ያራከሰ እንደ ርኩስ ነገር የቆጠረ ያንን ወደ የቆጠረ እኮ ምን አማራጭ አለ ከፍርድ ውጭ? በጥንቃቄ እንኖር መጽሐፍ ቅዱስ ያስተምራል። ስለዚህ መዳን የእግዚአብሔር ስራ ነው፣ ግን መጽናትን እስከ መጨረሻ መጽናትን ይጠይቃል። እግዚአብሔር ጥሎት ሳይሆን መዳኑን ሊጥለው ይችላል። ሰውየው ራሱ ሪጀክት የእግዚአብሔር ልጅ ሊረግጥ ይችላል። የእግዚአብሔር ልጅ አይረግጠውም። የእግዚአብሔርን ልጅ ሊረግጥ ደሙን ሊረግጠው ይችላል። እንደ ርኩስ ነገር ሊቆጥረው ይችላል። እንደ ቀላል ነገር ሊቆጥረው ይችላል። ምሳሌ እስራኤል ባህር ሲሻገር እንደ በቃ አራከሱት፣ ተውት፣ ያንን ኤክስፒሪየንስ ጣሉት። ሰው ሊጥለው ይችላል። ይሁዳ ለኔ ራሱ ይሁዳ እኮ በጣም ብዙ መንፈሳዊ ነገሮችን የተለማመደ ሰው ነው።
ጀስት ሪጀክትድ ኢት እስከ መጨረሻ ጣለው። በቃ አልፈልግም አለ። እንደ ርኩስ ነገር ቆጠሩ። ታጥቦ ንጹሐን ናችሁ ከተባለ በኋላ ማለት ነው። ሰው ከእግዚአብሔር የተቀበለውን ነገር እንደ ርኩስ ነገር ቆጥሮ ሊጥለው ይችላል። ከእግዚአብሔር ታማኝነት አንጻር የእግዚአብሔር ታማኝነት ጎድሎ አይደለም። አለማመናቸው የእግዚአብሔርን ታማኝነት ያስቀራልን? አያስቀርም። አሁን እኔ ለምሳሌ ብተወው እግዚአብሔር ታማኝ እንዳልሆነ ነው የሚያሳየው? አይ አይደል። ታማኝ እንዳልሆንኩ ነው የሚያሳየው። ታማኝ እንዳልሆንኩ ነው የሚያሳየና ጄኑዊን የሆነ ኤክስፒሪየንስ ኖሯቸው ሰዎች ሊተውት ይችላሉ በራሳቸው ከእግዚአብሔር ታማኝነትና ከእግዚአብሔር አለመጠበቅ የተነሳ ሳይሆን ሰዎች ከእግዚአብሔር የሰጣቸውን ቫልዩ ከመናቃቸው ከመተዋቸው የተነሳ። ይሄ እንግዲህ ያንዳንዱ ኃጢአት በሰራን ቁጥር መዳኔን ጣልኩ እንዴ ካልን ማት ጊዜ ጣል ነው። እሱ ማን መዳን ይችላል? እኔ I'm not talking about ይሄ ኃጢአት በየቀኑ ኃጢአት የሚታገላቸውን ሰዎች እኛ ሁላችን ማለት በየቀኑ ኃጢአት ይታገለናል። በየቀኑ ኃጢአት እናደርጋለን። በየቀኑ እንወድቃለን። እግዚአብሔር እየነሳ ያስተካክለናል። እግዚአብሔር ሪስቶር ያደርገናል። እግዚአብሔር ይጠብቀናል እስከመጨረሻ ድረስ። ግን እንደ ላይፍ ስታይል ግን ሪጀክት የሚያደርጉት ሰዎች አሉ። ጌታን መከተል ብቻ ሳይሆን እኮ ጌታን አገልግለው በአስደናቂ የጸጋ ስጦታዎች አገልግለው የመጨረሻ ህይወታቸው ላይ ሪጀክት አድርገው እኮ የሚሞቱ ሰዎች አሉ። ክርስትና እኮ የተመሰረተው በክርስቶስ ላይ ስለሆነ ነው ቤተክርስቲያን የጸናችው እንጂ ብዙ ጌታን አምልከውና አገልግለው የጣሉ ሰዎች አሉ። ሰው በዚህ መልኩ ባስቀምጠው ይሻላል። ሰው መዳኑን ሊጥል ይችላል ወይ? yes በክርስቶስ ድኖ በመንፈስ ታትሞ አለ አይደለ ኤክስፒሪየንስ አድርጎ ያንን መንፈሳዊ መብል በልቶ ያንን መንፈሳዊ መጠጥ ጠጥቶ ክርስቶስን ኤክስፒሪየንስ አድርጎ ተጠምቆ አይቶ አገልግሎ ሊጥለው ይችላል። እግዚአብሔር ህዝቡን ይጥላል? አይጥልም። ህዝቡ እግዚአብሔርን ሊጥል ይችላል? አብሶሉትሊ። እስራኤል እግዚአብሔር ከላይኛን ሪጀክት እንዴት ነው እየጣለን ሳይሆን እኛ እግዚአብሔርን እምቢ ብለን እየሄድን አስቸግረን ነው። ሰው ልቡን እልከኛ ሊያደርግ ይችላል እስከመጨረሻ። ሰው ልቡን እልከኛ ሊያደርግ ይችላል እስከመጨረሻ። ስለዚህ ዕብራውያን የሚያስተምረን አሁን ዕብራውያን 10 ያነበብከው በፍርሃት እንድንኖር ሳይሆን ያን ያህል መዳኔን አጣልብ ግን መዳናችንን ይሄ ስፖይል የሚያደርግ መራራ ስር እንዳይበቅል መጠንቀቅ አለብን። በእያንዳንዱ ስራ ውስጥ ሉዝ አደርገዋለሁ። አሁን መዳን እኔ ጽድቅ ሳደርግ ጌን የማደርገው፣ እኔ ኃጢአት ሳደርግ ሉዝ የማደርገው፣ የሆነ ነገር ሳደርግ እድናለሁ፣ የሆነ ነገር ሳላደርግ እጥለዋለሁ። በሱም ማሰብ ግን መራራ ስር ይሄ አላረ ስሩ በቅሎ ዛፍም ይሆን ላይፍ ስታይል እንዳናዳብር ነው መጠንቀቅ ያለብን። ይሄ የኪዳኑን ደም ሰው ሊረግጥ ይችላል፣ ሪጀክት ሊያደርገው ይችላል። ስለሆነስ ማስጠንቀቂያ ምን እንጠንቀቅ፣ ከውስጥ ይሄ መራራ ስር እንዳይበቅል በጣም እንጠንቀቅ። ስለዚህ ህይወትን በጥንቃቄ መምራት በጣም ያስፈልጋል። የህይወታችን አቅጣጫ በአጠቃላይ ወዴት እየሄደ ነው? ከእግዚአብሔር እየራቀ እየሄደ ነው ወይስ ወደ እግዚአብሔር እየወደቅንም እየተነሳንም እኮ እየወደቅንም እየተነሳንም ከእግዚአብሔር ጋር ከተጣበቅን እሱ ምንም መዳን እሱ ነው። ግን ሰው እየወደቀ እየተነሳ ብቻ ሳይሆን እየወደቀ ከእግዚአብሔር ከራቀ ግን ሪጀክት ሊያደርገው ግን ይችላል። እስከ መጨረሻ ድረስ እንድናጸና መዳናችንን በፍርሃትና በመንቀጥቀጥ እስከ መጨረሻ ድረስ እንድናጸና መጽሐፍ ቅዱስ ይነግረናል። ይሄ ማለት ግን እንድናጸና የሚያግዘን ደግሞ የእግዚአብሔር ታማኝነት ስለሆነ መጨረሻ ላይ ተከባሪው እግዚአብሔር ነው። ቨሪ ዲፊካልት ነገር እኮ በአንድ በኩል ሩጫውን አሸንፌ እንድገባ የረዳኝ የእግዚአብሔር ታማኝነት ነው። ክብሩ የኔ አይደለም። አቋርጬ ስወጣ ግን አቋርጬ የወጣሁት እኔ ነኝ። ፍርዱ የኔ ነው። ከእሱ አንጻር ማየት በጣም ጥሩ ይመስለኛል። በጣም ከባድ ነው። ሌላው ለእህታችን እና ለሌሎች ለሚያደምጡን ሰዎች ሲምፕሊፋይ ማድረጌ አይደለም። የተለያዩ ማከብራቸው አቋሞች እንዳሉ አሁን መግለጽ ፈልጋለሁ። በምንም አይነት ይሄ በቃ እግዚአብሔር ካዳነ አንዴ አዳነ ነው የሚሉ ሰዎች አሉ። ሰው ሊያጣው አይችልም ብለው የሚያምኑ ደግሞ አርጊመንታቸው በጣም ከበድ ያለ ነው። ማለት ይሄ ትልቅ ቦታ የምትሰጠው ነገር ነው። ግን ደግሞ መጽሐፍ ቅዱስን እና ኤክስፔሪየንስን ሳይ ደግሞ ሰው በእግዚአብሔር ጀንዊንሊ ኤክስፔሪየንስ አድርጎ ሪጀክት ሊያደርገው ይችላል። እግዚአብሔር የመረጣቸውንና ያዳናቸውን እስከ መጨረሻ ያጸናቸዋል። እግዚአብሔር ደግሞ እግዚአብሔር የሚሰጠውን መዳን ኤክስፔሪየንስ አድርገው ግን ሰዎች እግዚአብሔር ሪጀክት ሊያደርጉት ግን ይችላሉ ብዬ አስባለሁ። አንዳንድ ጊዜ በዚህ መልኩ ያለው ለምሳሌ አሁን በኃጢአት ውስጥ ያሉ ሰዎች ስንመለከት ሮሜ ምዕራፍ 1 ላይ የምናያቸው ሰዎች አሉ።
ከኃጢአት ወደ ኃጢአት እንደውም እውነትን በውሸት ለወጡት እያለ ነው የሚናገረው። እግዚአብሔርንም በመፈለግ ነው ሪጀክት የሚያደርጉት የእግዚአብሔርን ነገር በኃጢአት የሚሸፍኑ እያለ ነው የሚናገራቸው። በሌላ በኩል ደግሞ ሮሜ ምዕራፍ 7 ላይ ደግሞ የማየው ሰው አለ። በኃጢአት ትግል ውስጥ ያለ ሰው ነው፣ ግን ደግሞ ማን ከዚህ ያድነኛል እያለ ደግሞ የሚጮህ ሰው አለ። ምናልባት እንግዲህ የሁለቱ አመለካከት ሁለቱም የኃጢአት ትግል ነው፣ ግን አመለካከቱ ግን ይለያያል። አንደኛው ኃጢአትን ይዞ እግዚአብሔርን ነገር እምቢ እያለ ያለ ነው። አንደኛው ደግሞ ኃጢአት እየታገለው ግን እግዚአብሔርን አድነኝ እያለ ወደ እግዚአብሔር የሚገሰግስ ሰው ነው የምናየውና ቢታገለንም ግን ልባችን እግዚአብሔርን የሚገሰግስ ሰዎች ከሆንን ተስፋ አለን ብዬ አምናለሁ። መጽሐፍ ቅዱስ መዳንን ካስቀመጠባቸው ከምሳሌዎቹ አንጻር ራሱ ቁጭ አድርገህ ስታየው መዳን በቃ ሮጣለሁ፣ ታገላለሁ፣ ወርሳለሁ፣ እሄዳለሁ፣ እድናለሁ አይነት ነው። ባልሆንስ ተሰነካክለን እንወድቃለን። ጠልፎ የሚጥል ነገር እንዳይኖር ተጠንቅቆ አይደል የሚለው ዕብራውያን 12 እኮ ፈጥኖ የሚጠልፈን ነገር እንዳይኖር፣ የሚያደናቅፈን ነገር እንዳይኖር የኃጢአት ነገር ተጠንቀቁ ይላልና እየተጠነቀቅን የሚጠልፈን ነገር እንዳይኖር እየተጠነቀቅን የምንሮጠው ሩጫ ስለሆነ ደግሞ መጠንቀቅ፣ ፍርሃትና መጠንቀቅ በጣም ያስፈልገዋል። ይሄ ግን አንዳንድ ቅድም እንዳልኩት ዝም ብሎ በሆነ ባልሆነው የሆነ ድካም ሲሰማን ሉዝ አረግ ይሆን ብለን የምንፈራው አይደለም። መዳን አልቲሜትሊ የእግዚአብሔር ስራ ስለሆነ የእግዚአብሔር ታማኝነት ይጠብቀናል። መዳናችንን በፍርሃትና በመጠንቀቅ ደግሞ እየኖርን እናጸናለን ነው። ተመልካቾቻችን ከዚህ ጥያቄ ብዙ ሁላችንም የተማርናቸው ትምህርቶች እንዳሉ አምናለሁ። ከዚህም ደግሞ በመቀጠል ሌሎች ጥያቄዎች ካሏችሁ ጥያቄዎቻችሁን እንድትልኩልን እናበረታታችኋለን። ጥያቄዎቻችሁን ለመላክ ከታች ባለው የኢሜል አድራሻችን እንድትልኩልን እንጠይቃችኋለን። ስለተከታተላችሁ እናመሰግናለን። እግዚአብሔር ይባርካችሁ።